አሁንም በነፍስ በሥጋ ፍጹም ዕውቀትን ለእኛም አሳድርብን። ወአብርሃ እይንተ አልባቢነ ወህሊናነ አይነ ልቡናችንን ብሩህ አድርግልን። ወረሴነ ድልዋነ ንስማ በጥብዓት ቃለ ወንጌልከ ቅዱስ ወደን የወንጌልን ቃል እንድንሰማ አድርገን። አንድም እንሰራዋለን በማለት ለመስማት አብቃን። አኮ ዘንሰምዕ ባሕቲቱ ሰምተን ብቻ ልንቀር አይደለም፣ አላ ንግበር በከመ ሰማዕነ እንደ ሰማነው እንሰራ ዘንድ ነው እንጂ። ከመ ይፍረይ ላዕሌነ ፍሬ ሰናየ ፍሬ ትሩፋት ያፈራልን ዘንድ፣ አንድም ፍሬ ክብር ያበዛልን ዘንድ። ህየንተ አሐደ ጥቂት ሰምተን 30 ወ60 ወምእተ ብዙ እንሰራ ዘንድ፣ አንድም 60 30 100 ፍሬ አፍርተን ብዙ ክብር እናገኝ ዘንድ። ከመ ትስረይ አበሳነ ለሕዝብከ የወገኖችን ኀጢአት ታስተሰርይልን ዘንድ። ወንኩን ድልዋነ ለመንግሥተ ሰማያት እኛም መንግሥተ ሰማያትን ለመውረስ የበቃን እንሆን ዘንድ። ወእምዝ ይውግር ዕጣነ ከዚህ በኋላ ስለ ክብረ ወንጌል አንዲቱን ቆቀር ዕጣን አግብቶ ወይኡድ ኀበ ታቦት አሐደ ጊዜ አንድ ጊዜ መንበሩን ይዙር። 7 ዑደት ተፈጸመ። 7 መሆኑ ኢያሱ 7 ጊዜ ዞሮ ቅጽረ ኢያሪኮን እንዳፈረሰ ቄሱም የሕዝቡን ኀጢአት የሚያስተሰሪ ነውና 7 ጊዜ ይዙር አለ። ማኅቶት ቅድሜሁ መብራት የያዘ ዲያቆን በፊት በፊቱ ይሂድ። ወንጌል ድኅሬሁ ንፍቅ ቄስ ወንጌሉን ይዞ ከዲያቆኑ በኋላ፣ ከዚያ ቀጥሎ ሰራዩ ቄስ፣ ከዚያ ቀጥሎ ሰራዩ ዲያቆን። ንፍቁ ቄስ መብራት የያዘው ዲያቆን አንድ ወገን የዮሐንስ መጥምቅ ምሳሌ ነው። መብራት የያዘው ዲያቆን እንደባለፈው በሰራዩ ካህን በፊት በፊት መሄዱ ዮሐንስ መንፈቅ ተቀድሞ ወንጌልን ለማስተማሩ ምሳሌ ነው። አንድም ነዋ በግው ብሎ ለማወጁ ምሳሌ ነው። ሰራዩ ቄስ የጌታ ሰራዩ ዲያቆን የእስጢፋኖስ ሀተታ እንዳለፈው ወይ በላይ ለወንጌል እንበለ ቡራኬ በማይጠንቲካ ቡሩክ እግዚአብሔር አብ ኀዜ ኩሉ ሳይባርክ በወንጌሉ ላይ በማይጠንት እያጠነ ሁሉን የፈጠረ አብ ክቡር ምስጉን ነውና ማጠኑም መናገር ነው። ይካ ይበል ካህን ንፍቅ አብኩትዎ ለአብ ተራዳዩ ቄስ አብን አመስግኑ ይበል። ይካ ይበል ካህን ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ ተቀዳሚ ተከታይ የሌለው ጌታችን ኢየሱስ ክርስቶስ ወልድ ክቡር ምስጉን ነው ይበል። ይካ ይበል ካህን ንፍቅ አብኩትዎ ለወልድ ንፍቁ ቄስ ወልድን አመስግኑት ይበል። ይካ ይበል ካህን ወቡሩክ መንፈስ ቅዱስ ጰራቅሊጦስ መንጽሒ መጽንዒ የሚሆን መንፈስ ቅዱስም ክቡር ምስጉን ነው። ይካ ይበል ካህን ንፍቅ አብኩትዎ ለመንፈስ ቅዱስ ተራዳዩ ቄስ መንፈስ ቅዱስን አመስግኑት ይበል። በዚህ ጊዜ ሰራዩ ቄስ ወንጌሉን ከንፍቅ ቄስ ይቀበላል። ቄሱ ወንጌሉ ሲቀበል አይቶ ይዲ ይበል ዲያቆን ሃሌሉያ ቁሙ አጽሙ ወንጌለ ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ዜናሁ ለመድኃኒነ ሃሌሉያ ቅድመ ዓለም የነበረ አሁንም ያለ ወደፊትም ዓለምን አሳልፎ የሚኖር የጌታችን የመድኃኒታችን የኢየሱስ ክርስቶስ ዜና ተአምራቱን የምትናገር ወንጌልን ነቅታችሁ ተክታችሁ ስሙ ይበል። ድውይ መፈወሱን፣ ሙት ማስነሳቱን፣ ለምጽ ማንጻቱን፣ ህብስት ማበርከቱን፣ ሥጋው ደሙን መስጠቱን ትናገራለችና ዜና አለ። ይካ ይበል ካህን እግዚአብሔር ምስለ ኩልክሙ እግዚአብሔር አድሮባችሁ ይኑር ይበል። ይበሉ ሕዝብ ምስለ መንፈስከ ሕዝቡም እንደ ቃል ይደረግልን። ይካ ይበል ካህን በልዑል ዜማ ወንጌል ቅዱስ ዘሰበከ ዮሐንስ ቃል ወልደ እግዚአብሔር አሰምቶ እግዚአብሔር የባህሪ ልጁ የተናገረው ዮሐንስ ያስተማረው ክቡር የሚሆን ወንጌል ይህ ነው። ወንጌል ማለት የምስራች ማለት ነው። ዲያብሎስ ድል እንደተነሳ አዳም ከሲኦል እንደወጣ ወልደ እግዚአብሔር እንደነገሰ ትናገራለችና በማቴዎስ ወበማርቆስ ወበሉቃስ ዘዜነወ ይበል። በማቴዎስ በማርቆስ በሉቃስ ዘዜነወ በዮሐንስ ዘሰበከ ይበል። በማቴዎስ በማርቆስና በሉቃስ ዘዜነወ በዮሐንስ ዘሰበከ ማለቱ እነዚያ ጌታ
ያደረገውን ታምራት ያስተማረውን ትምህርት ነው የጻፉት። ዮሐንስ ግን ወዮሐንስሰ አይዳ ይላል። አካል ከህልውና ተገልጦለት ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቡና ተሰጥቶት ቀዳሚው ቃል ብሎ ከልቡ አንቅቶ ተናግሮታልና። ስለዚህ ነው ቄሱ ወንጌል እያለ መዞሩ ጌታ ዞሮ የማስተማሩ ምሳሌ ይበሉ ሕዝብ። ስብሐት ለከ ክርስቶስ እግዚእ ወአምላኬ ኩሎ ጊዜ